የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት አዛውንት የ23 ዓመት ጽኑ እስራት ተፈርዶበታል ሲል የይርጋለም ከተማ ፖሊስ አስታወቀ። ግለሰቡ የኤችአይቪ ኤድስ ታማሚና የመድኃኒት ተጠቃሚ የነበረ ሲሆን በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት ግለሰብ የ23 ዓመት እስራት ተፈርዶበታል። የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታ እንደገለጹት የከተማው ነዋሪ የሆነ አቶ ናስር ኑር የተባለ የ65 ዓመት ግለሰብ ነሐሴ 6 12ኛ ወር 2017 ዓ.ም በይርጋለም ከተማ 06 ቀበሌ የ12 ዓመት ታዳጊ ላይ በግብረ ስጋ ድፍረት መፈጸሙን የሚገልጽ መረጃ ለፖሊስ ይመጣል። ፖሊስም ጉዳዩን ከፍትህ መዋቅር ጋር በመመርመር በሰውና በሕክምና ማስረጃ በማጣራት ለከተማው አቃቢ ሕግ አስተላልፏል። በምርመራና መረጃ በማሰባሰብ ሂደትም ግለሰቡ ይህንን አስነዋሪ ድርጊት ከመፈጸሙ ባሻገር የኤችአይቪ ኤድስ ቫይረስ ታማሚ መሆኑንና የመድኃኒት ተጠቃሚ እንደነበር ማወቅ መቻሉን ተገልጿል። ጉዳዩ የያዘው የይርጋለም ከተማ አስተዳደር አቃቢ ሕግ በተከሳሹ ላይ ያቀረበውን የክስ መዝገብ ሲያጣራ የቆየው የከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነህ በማለት ተከሳሹ እንዲከላከል ቢጠይቅም መከላከል አልቻለም። እንዲሁም የኤችአይቪ ኤድስ ታማሚ መሆኑን እያወቀ በታዳጊዋ ላይ በፈጸመው አስነዋሪ ድርጊት ጥፋቱን በማክበድ በቀን 4 2ኛ ወር 2018 ዓ.ም በዋለው ወንጀል ችሎት ተከሳሹን በ23 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኗል።